መሰለ ማይረዱት ነገር አንደኛ ሰውነቷን መገንባት ሰውነቷንም መጠበቅ አለብህ። ራሷን ከብቷን የወተት ፕሮዳክቷንም እየሰጠች ሰውነቷንም መገንባት። አንድ አርቢ ከብቷ እየተጎዳች እየከሳች እያየ ዞር ብሎ ማለት እንዴችን ከብት ለምንድን ነው የከሳችው? በቃ ማለት የምትፈልገው ነገር አለ ከአርቢው ማለት ነው። መጨመር ያለበትን ነገር መጨመር፣ ከሕክምና ወይ ደግሞ የተያያዙ ነገሮች ነገር ካሉ እነሱንም አያይዞ ወደዛ ስራ መግባት ነው ያለበት እንጂ እየከሳች እያየ እቺ ከብት ከዛ እሱ መኖ ሰጥቷት ኢኮኖሚውን መጠበቅ ሲችል ለመድኃኒትና ለመርፌ የሚያወጣው ከዛ በላይ ነው። ተረድተኛል። እና ያ ችግር ብዙ ጊዜ ይታይኛል። አሁን አመጋገባቸው በስነስርዓት የሚመገቡ ቤት፣ ጤናቸውን በስነስርዓት ገንዳቸውን በስነስርዓት የሚጠብቁ ቤት ብዙ ጊዜ የህክምና ኬዝ ራሱ አያጋጥማቸውም። ገባህለ? ብዙ ጊዜ የህክምና እንትን አታይባቸውም። ጥሩ ነገር አለ። ሁሉ ጊዜ ከብቶ አይታመም እሱ ቤት ነው የምትለው። ያ ሰውዬ ምንድን ነው ይሰራል ማለት ነው። በቃ እለት እለት ከብቶቹ ላይ መስራት ያለብን ነገር አለ። እለት እለት ወደዛ ራሳችንን እያሻሻል መስራት ያለብን ነገር አለ። ያ ነው እንጂ ከብቶችን ለመድኃኒት ከማውጣት ለመኗቸው ዛሬ ብናወጣ ለከብቱ መስጠት የሚሳሳ አርቢ ነው በአሁኑ ሰዓት ያለው። ገባህ አይደለ? ከብቱ በልቶ ያለው ጄኔሬሽን እያደገ ትርፋማነት ወደ ትርፋማነት የሚለው አስተሳሰብ ብንመጣ የሚለውን አስተሳሰብ ብንይዝ እንጂ ከከብቶችና ሂሳብ እዚህ ጋር በጣም ሂሳብ ላይ የምንሰራው ነገር አዋጭ አይደለም ብዬ ነው። አሁን 60 ብር 80 ብር የሚሸጥ ከሆነ 40 ብር መብላት አለበት። ለምን 40 ብር ትበላለች? 80 ብር የሚሸጥ ከሆነ 60 ብር ተበልቶ 20 ብር ብናገኝ ገባህ አይደለም? ለእሷ ተጨማሪ ተደርጎ ማለት ነው። ያ በዛ አስተሳሰብ ብንሄድ የተሻለ ነው ብዬ አስባለሁ። እና ብዙ ጊዜ ወተት ኬዝ የሚያጋጥሙ ከአመጋገብ ሁኔታ ነው እና ወደ ሕክምና ከሚሄዱ ይልቅ እስቲ ዞር ብለን ወደ ቤታችን ወደ ጓዳችን ብናይ ከሚለው አንጻር ነው። ይህንን ለማስተላለፍ ነው የመጣው። አመሰግናለሁ። ታንክስ ቴዲ፣ ትልቅ ነገር ነው ያነሳልን። ጥሩ ነው። ፊድ ላይ ቅድም ዶክተርም ሲለው እንደነበረው ፊድ ላይ በደንብ መሰራት አለበት። በቃ ከብቱ የሚበላው ነገር ነው ቆዳው ላይ ሰውነቱ ላይ የምናየው። ሰውም ቢሆን እኮ ያው ታውቃላችሁ አፌሲ ዘሚረር ኢሜጅ ኦፍ ምናምን የሚባል ልክ ፊት የአንድ ሰው እንትኑ ነው ማለት ፊቱን አይቶ የሚበላውን ነገር መናገር ይቻላል እንደሚባለው እና ምግብ ሰውነት ላይ ነው የሚታየው የሚገለጸው። በሽታ የመከላከል አቅም ቴዲ እንዳልክ ሁሉ ነገሩ ያለው በዛ ቢታይ ምግብ ላይ በደንብ መሰራት አለበት። እንዳልከውም አንተ ሰው ባቄላ ገለባ፣ ፍሩሽካ ምናምን ስንዴ ገለባ ነገር የለም እና ይሄ ይሰመርበት። ቅድም ቴዲ አንድ ልጅ ወተት ቀጥኗል ያለው አክቹዋሊ ያንተው እንዳለ ምንም ግልጽ እኮ ነው፣ ምንም ጥያቄ የለውም። እንደ ወተት ለማወፈር እኮ የሚሰጡ ያው ምግቦች የምግብ አይነቶች እንዳሉ ታውቃለህ። ያው በተለምዶ ይሄን ቢበላ ወገቧ እንትኗ ወተቷ ይወፍራል፣ ይሄን ያቀጠነብኝ ይሄን ምግብ ስለበላች ነው የሚባሉ ነገሮች አሉ። የቅድሙ ጥያቄ ሜቢ ካሉት ከብቶች ውስጥ አንዷ ብቻ አንድ አይነት ምግብ ተመሳሳይ ምግብ እየበሉ የአንዷ ብቻ ከሆነ አይነት ነው እና ለዛም ነው ለብቻው የእያንዳንዳቸውን አርግ እንትን ብለህ አርጋና ያው እርጎ ይሰራል አይሰራም በተናጠል ጡቶቿንም ከሌሎቹ ከብቶችም ለመለየት እንዲያገለግል ነው። ቴዲ በጣም እናመሰግናለን የሚል ነው። ጥሩ ዶክተር ሰኚ በዚህ ላይ ተጨማሪ ሀሳብ አለ? አይ ብዙም የተለየ ሀሳብ የለኝም። የሁለታችሁንም ሀሳብ ሼር አደርጋለሁ። ዳክ ምናልባት ቶታሊ ቅድምም አንተ ሀሳብ ስሰዝም ያልኩትኝ ያው ልክ ነው። ሰብ ክሊኒካል ማስታወሱም ያንን ያመጣል። ምግብ ላይ ደግሞ ፕሮቲን ዳይቱም ትንሽ ከሆነም ያው ኦንኮቲክ ፕሬሸሩ ስለማይኖር ውሃውን ይለቃል። ሁለቱም አሳማኝ ነው እና ምንም ሀሳብ የለኝም፣ ተቀብያለሁ። እናመሰግናለን ዶክተር አንዱዓለም አርፍደ ነው የገባኸው። አሁን ቴዲ ባነሳው ላይ የምትጨምርልን ነገር አለ? ሌሎች
ሌሎችንም ከሰማኸው መጨመር ያለበት የቀረ ካልክ ታነሳልናለህ። ሰዓታችሁን አልሻማም። የተወሰነ በቃ 20 ደቂቃ ምናምን ቆይተን ቤቱን እንዘጋለን። 3 ሰዓት ምናምን እንዘጋለን። አንዷ ለምጨምር ነገር ካለ ጨምርልን። አይ ዛሬ የምጨምረው የለም። ትንሽ ዘግቼም ስለገባው የቀሩትን ምጥ ነው የሚሻል። ኦኬ መልካም። ዴቪዶ እንደምን አለ? ዶክ እንዴት ዋላችሁ? ሰላም ናችሁ? ሁላችሁም እንዴት ነው? ሰላም አለን፣ እግዚአብሔር ይመስገን። ያው እኔም ዘግይቼ ነው የገባሁት። ቢሆንም ያው እየተወራ ያለው ስለ መኖ ይመስለኛል እና ዶክተር በእምነት ባለፈው ያለውን ሀሳብ መስሎ ነበር፣ ግን አይደለም መሰለኝ። ስለዚህ ስለ ገለባ ይዘት ምናምን እናወራለን ስለተባለ ስለዛ ግን ስለ መኖ መሆኑን አውቄያለሁ። እሺ ኦኬ። ስለዚህ ተጨማሪ ሀሳብ የለህም? ኦኬ እስቲ ዶክ የቅድሙ ጥያቄ ልጁን ማስገባት አልቻለን። አንድ ጠያቂያችን አካባቢ ላይ የጤፍ ገለባ ምጥን፣ አሞሌ ጨውና ውሃ ብቻ አገኛለሁ እና ይሄ ነገር በቂ ነው ወይ ለአንድ ላም እያለ ነው። ዶክ ምን ትላለህ ዶክተር ሰኝ? ሲል ምን ምጥን ነው እያለ ያለው እሱ ወሰኝነት አለው። ያ እሱን ለማስገባት ሞክሬ አልቻልኩም። ምጥኑ ምንድን ነው? የፋብሪካ እንዴ? በጣም አሁን ይኸውልህ ምጥኑ ትንሽ ሆኖ የጥጥ ፍሬ ያገኛለሁ ማለት በሌላ አነጋገር ያው ኮተን ሲድ እያለ ነው። which is very dangerous ኤክሰሲቭሊ መስጠት ማለት ጎሲፖል ፖይዝኒንግ ነው። ጎግል ላይ ማንበብ ትችላላችሁ ሌሎቻችሁም። ጎሲፖል ፖይዝኒንግ ነው፣ በጣም አደገኛ ነው፣ አስቀያሚ ነው። ወደ ፖይዝኒንግ ይቀየራል። የጥጥ ፍሬ ወይ ደግሞ ኮተን ሲድ ተመጥኖ ነው መሰጠት ያለበት እና ኤክሰሲቭሊ ስለተገኘ ብቻ አይሰጥም። ግን ምንድን ነው ያለው ምጥን ዋዳዛ ዶክ? አይ ቲንክ ምጥን ሊል የፈለገው እኔ የሚመስለኝ እነዚህ የፋብሪካ ምጥኖች አሉ አይደለ? ፋብሪካዎች አሽገው ለምሳሌ አለማ ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ። እሱን ለማለት የፈለገ ይመስለኛል ልጁ። አይሰማም ዶክተር ሰኙ? ዶክተር ሰኙ ኦኬ። ልጁ ለማለት የፈለገው ምጥን የሚመስለኝ እኔ ፋብሪካዎች አቀነባብረው የሚያወጡት ምጥን ከሆነ ሁሉንም ነገር የያዘ ማለት ነው። ተመጣጥኖ በውስጡ ሁሉንም እንትኑን በቆሎንም በቃ ኮንሰንትሬት የምንለው ማለት ነው። 60% 40% የሚሆን ኮንሰንትሬት በቆሎ ፕሮቲኑን፣ ካርቦሃይድሬቱንም፣ ሚኔራሎችንም፣ እነዚህ ቪታሚኖችንም ዶክተር ሰኝ ያነሳውን ጥፍጥሬውንም በውስጡ የያዘ ከሆነ ይሆናል። ይሄ እንደ ኮንሰንትሬት እናስበዋለን። ግን ምን መጨመር አለብህ? የጤፍ ገለባ ያልከው ነገር አለ አይደለ? አካባቢው ላይ የሚገኝ የጤፍ ገለባ ከሆነ ከብቶቹ ያንን አዳፕት አድርገው የሚበሉት ከሆነ እሱን እንደ ራፊ ትጠቀመዋለህ ማለት ነው። እና ይሄ የፋብሪካው ምጥን ከሆነ ይሆናል። ግን አንዳንድ አካባቢ ምጥን ለማለት የሚጠቀሙት ቅድም ዶክተር ሰኝ እንዳለው ፋቡሎን ያ ጥፍጥሬውን ከሆነ እሱ ከባድ ነው ብቻውን። እና በዚህ ይስተካከል። ምጥን የፋብሪካው ልጁ አይ ቲንክ የፋብሪካው ነው ብሎ ጽፈዋል። እና የፋብሪካው ምጥን ከሆነ ይሆናል። ራፌጅ ግን የምታገኝባቸውን ሌሎች መንገዶችን ማስፋት፣ አካባቢያችሁ ላይ ቢራ ጭማቂ የሚመጣ ከሆነ ድሮ የጠፋባችሁ ፎቶ ቪዲዮ ብርድ አለ ጃኬት ደርብ ጸጉሬን ስለታጠብኩት ነው ዘረደኝ። እንዴት ነው? ውይ ሳልጠይቅሽ እኮ ዛሬ ለካ ተገናኘን። ለውጥ አለው? ምን አውቄ አላውቅም። እንዴት አላውቅም ማለት አውሪ ስልክ ልትጎረጉሪ እንዳይሆን ነው። አይ አይደለም፣ እኔማ እሄዳለሁ ትንሽ ቁጭ ብዬ